ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ሰሞኑን በሀገራችን የወርቅ ዋጋ መናር እንግዲህ አነጋጋሪ ጉዳይ ሆኖ ቆይቷል። ይህንንም በማስመልከት የወርቅ ገበያው ምን ይመስላል፣ ወርቆችን በምን ያህል ዋጋ ማግኘት እንችላለን የሚለውን በአንድ የወርቅ መሸጫ ሱቅ ተገኝቼ ላይ መጥቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ? ሰላም ነው አለን ይመስገን። በቅድሚያ እስቲ ራስህንና የወርቅ መሸጫ ሱቃችሁን አስተዋውቀን። እኔ አብዱልቃድር እባላለሁ። የኛ ሱቅ መለክ ጀውለሪ ይባላል። 4 ኪሎ ኢንዱስትሪ ሚኒስቴር ፊት ለፊት እንገኛለን። በጣም አሪፍ አብዱ። እኔ እንግዲህ ዛሬ ወደዚህ ጎራ ያልኩበት ምክንያት በሀገራችን የወርቅ ዋጋ መናር ሰሞኑን አነጋጋሪ ነገር ሆኖ ቆይቷልና አሁን ላይ ያለው ዋጋ እንዲሁም ደግሞ ጥራት ምን ይመስላል የሚለውን ለማየት ነው ወደዚህ ሱቅ ጎራ ያልኩት። ስለዚህ እናንተ ጋር እስቲ በጣም ተወዳጅ ናቸው ከምትሏቸው ወርቆችን ጀምርና ሌሎችንም ታሳየኛለህ። አዎ ሰሞኑ በዓለም ገበያ ላይ የወርቅ ዋጋ ጭማሪ በከፍተኛ ሁኔታ እያሳየ ነው የሚገኘው። ያን ተመልክቶ በእኛም ሀገር ላይ ከፍተኛ የሆነ የወርቅ ዋጋ ጭማሪ አሳይቷል። ያው አሁን ከኛ ሀገር እንትን በምንጀምርበት ሰዓት አብዛኛው ጊዜ የሚፈለጉት እኛ ሀገር የጋብቻ እቃዎች ናቸው። የጋብቻ ቀለበቶች ናቸው የሚፈለጉት። በልሙጡ አለ፣ በኤክስትራ በሚባሉ ዲዛይኖች አሉን ማለት ነው። እነሱም በተራ ተራ አሳይሻለሁ። የአንገት ሐብሎችም አሉን፣ ብቻውን ያለ ኮምፕሌቶች አሉ። እነሱም በተራ ተራ በሂደት ማሳይሽ ይሆናል ማለት ነው። ስለዚህ ከትዳር ቀለበቶች ነው የምንጀምረው። አዎ ከትዳር ቀለበቶች ስንጀምር እነዚህ ከፊት ለፊት የምትመለከቻቸው ኖርማሊ የተለመዱት 21 ካራት የጋብቻ ቀለበቶች ናቸው ማለት ነው። ኖርማል በፊትም የነበሩ አሁንም ያለው ወደፊትም የሚኖሩት እነዚህ 21 ካራት ውስጥ ናቸው። እነዚህ በአሁኑ ሰዓት ሀገር ውስጥ ነው ሁሉም የሚሰሩት። 21 ካራት ሆኖ እዚሁ ሀገር የሚሰሩ ናቸው ማለት ነው። ምክንያቱም በፊት ከውጪ ነበር የሚመጡት እና አሁን ደግሞ ሀገራችን ላይ ማምረት ስለተጀመረ ይሄን ነገር መስራት ስለተጀመረ በሀገራችን ምርት ደግሞ መኩራት ስላለብን የሀገራችን ነው ምን ይዘው አሁን እኛ ጋር ብቻ ሳይሆን አብዛኛው ቦታ የሚያዘው የሀገር ውስጥ ነው ማለት ነው። ሀገር ወርቅ ነው የሚገኘው። መልካም። ትንሹ ግራም ስንት አለ? እስከ ስንት ትይዛላችሁ? ከትንሽ ግራም ስንጀምር 1 ግራም ከ80 1 ግራም ከ90 አካባቢ ነው የሚሆነው የጋብቻ ቀለበቶች ትንንሽ ቁጥር ላላቸው ማለት ነው። አሁን እነዚህ በምትመለከቺበት ሰዓት ላይ ከፊት ለፊት የምትመለከቻቸው ትንንሽ ቁጥሮች ናቸው። 1 ግራም ከምናምን ናቸው። አዎ እነዚህ ከፍ እያልሽ ሳይዛቸው በጨመረ ቁጥር የጣት ቁጥራቸው በጨመረ ቁጥር እንትናቸውም ግራማቸውም እየጨመረ ይሄዳል ማለት ነው። እነዚህውን የምትመለከቻቸው 1 ግራም ከምናምን ናቸው። እነዚህ 2 ግራም 2 ከ20 እስከ 2 ተኩል እስከ 3 ግራም ድረስ ይሄዳሉ ማለት ነው። የጣት ቀለበት ቁጥራቸው በሰፋ ቁጥር ግራሙም እየጨመረ ነው የሚሄዱት ማለት ነው። አዎ እሺ፣ የግራም ዋጋቸው ምን ያህል ነው? በእነዚህ የ1 ግራም ዋጋቸው በአሁኑ ሰዓት ዛሬ ባለው ገበያ 28000 ብር ነው እየተሸጡ ያሉት። 1 ግራም 28000 ብር ነው እየተሸጡ ያሉት ማለት ነው። ስለዚህ ትንሿ ግራም 1.80 ናት። 1.8 ነች ማለት ነው። 1.8ቷን እንትኑ በ28000 ስናባዛው 1.8 ሲባዛ 28000 ስንለው ስንት ይሆናል? ወደ 50400 አካባቢ ማለት ነው የሚሆነው። ከ50400 ጀምሮ ማግኘት ይቻላል ማለት ነው የጋብቻ ቀለበቶችን። እነዚህን ደግሞ በምንመለከተበት ጊዜ ኤክስትራ የምንላቸው ናቸው ማለት ነው። ኤክስትራ ዲዛይን የምንላቸው ናቸው። በአይነታቸውም በዋጋቸውም ለየት ይላሉ ማለት ነው። እነዚህ በምትመለከቱበት ሰዓት ግራማቸው እንኳን የሚጀምረው ከ3 ግራም ከ40 ጀምሮ ነው ያሉት እነዚህ። አዎ ግራማቸው ከፍ ያለው ምንድነው? እነዚህ እንደምታየው አንድ ቀለበት አይደለም 2 ናቸው። ፕሮሚሱም ኢንጌጅመንቱም ጋብቻውም አንድ ላይ እንደዚህ ተደራርበው ያሉ ናቸው። በጣም ያምራል ዲዛይኑ። እነዚህ አሁን የውጭ እቃዎች ናቸው። ዲዛይናቸው ናቸው ኤክስትራ እንዲሆኑ የሚያደርጋቸው በአይነታቸው ውበታቸውም እንደምታዩ ከዛኛውና ከዚህኛው ሞር የሚስቡት እነዚህ ናቸው። ሴቶችም የሚመርጡት በአሁኑ ሰዓት ይሄንን ነው። እነዚህ 32000 ብር ናቸው በግራም ማለት ነው። 21 ካራት ናቸው፣ የውጪ ናቸው። ግራም 32000 ብር ናቸው የሚሸጡት ማለት ነው። ትንሹ ግራም ከስንት ይጀምራል? ትንሹ ግራም በእነዚህ የሚጀምሩ ከፊት ለፊት የምታያቸው እነዚህ ትንንሽ የሚባሉ 3.4 ናቸው። 3 ግራም ከ40 ጀምሮ ነው ያለው። ከዛ በኋላ ከፍ እያለ ይሄዳል እስከ 7 ግራም እስከ 8 ግራም ይላል። አሁን በእነዚህ ሰፋ በሚለው በምትወስጂው ሰዓት 7 ግራም ከ40 ድረስ ነው ያሉት በእነዚህ ማለት ነው። መልካም። እነዚህም የሀገር ውስጥ ናቸው። እነዚህ የውጪ ናቸው ሙሉ ለሙሉ ማለት ነው። አዎ በተደራራቢ ሆኖ ደግሞ የሀገር ውስጥ ደግሞ አለ 21 ካራት ሆኖ የሀገር ውስጥ የምንላቸው እነዚህ ማለት ነው። እነዚህ አሁን እዚህ ሀገር ውስጥ የሚሰሩ ናቸው። 21 ካራት ናቸው። ግን ቅድም ከነገርኩሽ ከልሙጦቹ ዋጋቸው እነዚህ
ትንሽ ከፍ ይላል። እነዚህ ስንት ይሆናል? 30 ሺህ ብር ነው የሚሆኑት። ለምን ኤክስትራ ስለሆኑ ማለት ነው። በኤክስትራ ዋጋ ስለሆነ የሚሸጡት 30 ግራም ናቸው ማለት 30 ሺህ ብር ናቸው። ዲዛይን ስላላቸው በዲዛይናቸው እንትን ይላል። ለበፊት ደግሞ የተለመዱ እቃዎች አሉ። እነዚህ አሁን ልሙጥ ፖሚሶች የሚባሉ እነዚህ ከሆኑ ልክ በእንደዛ ዋጋ ነው የሚሸጡት። ምንም ዲዛይን የላቸውም። ምንድነው ያላቸው? ፖሚስ ናቸው። ፈርጥ ብቻ ነው ያላቸው። ሁለቱ ሲለበሱ እንደዚህ ነው የሚለበሱት ማለት ነው። በፊት የነበሩት ዲዛይን የሌላቸው 28 ሺህ ብር ናቸው ማለት ነው። አዎ እነዚህኞቹ 30 ሺህ ብር ናቸው። እነዚህ ዋጋቸው እንደዚህ አሁን ከፍ ያለበት ምክንያት ያው ስንጀምር እንደነገርኩሽ ከዓለም ገበያ ጋር ተያይዞ ነው ዋጋቸው ከፍ ያለው ማለት ነው። በአጠቃላይ ስለናረ ነው የዚህን ያህል ደረጃ ከፍ ያለው እንጂ አሁን ዋጋ ከመጨመሩ በፊት የነበረበት ዋጋ ከዚህ በፊት ሌሎች ፕሮግራሞች ላይ የተሰሩ ፕሮግራሞች ብታይ መለስ ብላችሁ ቢመለከቱ ተመልካቾቻችን ዋጋው በጣም ልዩነት አለ። በጣም ልዩነት አለ። ባለፈው ቼክ ያደረገን ጊዜ ይሄን ያህል አልወጣም ነበር የወርቅ ዋጋ። አዎ አሁን በመቀጠል ደግሞ የምንመለከተው ምንድነው እዚህ ጋር ያለውን ላሳይሽና ወደ ሌሎቹ እንሄዳለን። እነዚህ የአንገት ማጫወቻዎችና የጆሮ ናቸው ማለት ነው። አሁን እነዚህ የምታያቸው ከፊት ለፊት የምታያቸው እነዚህ 21 ካራት ሆነው ጆሮ ጌጦች ናቸው። በተንጠልጣይ ናቸው ማለት ነው። ብዙ ጊዜ ያው ተለቅ ያለ ሰዎች ምናምን የሚፈልጉት ዲዛይን ናቸው እነዚህ። አሁን ደግሞ በወጣቱ ደግሞ የሚፈልገው ተንጠልጣይ ሆኖ እንደዚህ አነስ ባለሽ መልኩ ሲምፕል የሆነች ነገር ነው የሚፈልጉት እና እነዚህ ደግሞ በምትመለከችበት ሰዓት ምንድናቸው ቀለል ያለ ሆኖ በአሁኑ ሰዓት ወጣቱ የሚፈልጋቸው በተንጠልጣይ እንትኖች ናቸው ማለት ነው። አዎ ካዡዋሊ በማንኛውም ጊዜ የሚለበሱ ናቸው ማለት ነው። በእንደዚህ ደግሞ እነዚህን በምትመለከችበት ሰዓት ተለጣፊ ሆነው እነዚህ አሁን ግራማቸው ትልቅ ይመስላል አይን ላይ ግራማቸው ግን ትንሽ ነው። 1 ግራም 1.2 ነች። አሁን እቺ ሙሉ ለሁለቱ ጆሮ 1.2 ነች ማለት ነው። እንዲህ መሆኑ በጣም አሪፍ ነው። ግራሙ ኪስ ሳይጎዳ እይታ ላይ ግን ጎላ ብሎ የሚታይ ነገር ብዙ ሰው ደግሞ የሚፈልገው ነገር ነው ይሄኛውን ነገሮች ማለት ነው። እነዚህም ልክ በተመሳሳይ ቅድም እንዳሳየዎች በቀለበቶቹ ዋጋ 32 ሺህ ብር ነው በአሁን ሰዓት እየተሸጡ ያሉት ማለት ነው። ያ በግራም 32 ሺህ ብር ነው እየተሸጡ ያሉት ማለት ነው። ኖርማሊ ደግሞ አሉ አሁን ለህፃናት የሚሆኑ አሁን ለህፃናቶች ትንንሽዬ ነገር ነው የሚያስፈልገው። እነዚህን በምትመለከቱበት ሰዓት ትንንሽዬ ናቸው። ኖርማሊ ያው 1 ግራም ናቸው። እዚያው 32 ሺህ ብር ናቸው ማለት ነው። እነዚህን ደግሞ ሌላውን ደግሞ ከዚህ ደግሞ አነስ የሚትሉ አሉ አሁን ሁለተኛ ጆሮ ለሚበሱት እዚህ ላይ ለሚደረጉ በዚህ በኩል ጫፏ ላይ ለሚያደርጉት ምናምን ደግሞ የዛ አይነት አለን 32 ሺህ ብር ነች እቺም ማለት ነው። 1 ግራም ነች 32 ሺህ ብር ነች ማለት ነው። ሌላ ደግሞ ከፍ የሚል ነገር ደግሞ በምንመለከትበት ሰዓት ላይ ሁለት ጆሮ ጌጦች በጣም ያምራሉ። እቺኛዋን አሁን እነዚህ በምትመለከችበት ሰዓት ምንድነው ዲዛይናቸው የከረባት ዲዛይን ነው ያላቸው። የራሱ ከፈለጉ ደግሞ አንዳንድ ሰዎች ሙሉ የሚፈልጉም ከሆነ ልክ እንደዚህ ከራሱ ከማጫወቻው ጋር እንደዚህ አይነት ነገር የአንገት ሀብሉ ማጫወቻው ነው። ይሄኛው ደግሞ የጆሮ ነው። ብቻውን ለሚፈልግ ሰው ብቻውን ይወስደዋል። አንድ ላይ ደግሞ ለሚፈልግ ሰው ሀብል ጨምሮ እዚህ ላይ አንድ ላይ መውሰድ ይችላል ማለት ነው። ስንት ግራም ናቸው እነዚህ? አሁን አንድ ላይ ከሆኑ 5 ግራም ተኩል ናቸው የማጫወቻውና የጆሮ። ለብቻ ከሆነ 2 ግራም ተኩል 2 ግራም ተኩልና 2 ግራም ናቸው። 4 ግራም ተኩል 4 ግራም ተኩል ነው አጠቃላይ 2 ግራም እና 2 ግራም ተኩል ናቸው ማለት ነው። እሺ የሀገር ውስጥ ናቸው እነዚህ እንዳለ የምትመለከቻቸው እዚህ ጋር የምታያቸው በአጠቃላይ የውጪ ናቸው ማለት ነው። የሀገር ውስጥ አብዛኛውን ጊዜ አንይዛቸውም እኛም ለምን ትንሽ ማሽኑም እዚህ ሀገር ስለሌለ በእጅ ስለሆነ የሚሰራው አንደኛ ግራሙ ተለቅ ይላል፣ ሁለተኛ ደግሞ ግምታዊ ነገር ስለሆነ የሚሰራው ትንሽ ኳሊቲው ወረድ ሊል ስለሚችል ማሽኑ ስለሌለም የውጭ ነው የምንጠቀመው ማለት ነው። በዚህ በኩል ደግሞ የምትመለከቻቸው እነዚህ 18 ካራቶች ናቸው። 18 ካራት የጆሮና ማጫወቻዎች ናቸው ማለት ነው። እነዚህ ከፍለሽ የምታያቸው ተንጠልጣይ ጆሮዎች ናቸው በእንደነዚህ ምናምን ማለት ነው። እነዚህም ያማምራሉ ቀለል ያሉ ናቸው። 2 ግራም ከምናምን 2 ግራም ከ20 ናቸው አሁን እነዚህ 2 ግራም ከ20። አዎ በእነዚህ ደግሞ በምታይበት ጊዜ 1 ግራም ከ20 ናቸው። እነዚህ ደግሞ ባለፈርጥ ናቸው 1 ግራም ከ20 ናቸው ማለት ነው። ይቀንሳል ግራማቸው። አዎ የነዚህ የግራም ዋጋ ምን ያህል ነው? የነዚህ የግራም ዋጋ 28 ሺህ ብር ነው። 18 ካራት ሲሆን ከነዚህኞቹ ይቀንሳሉ። ይሄኛው 20 በ21 ካራት ነው ያሳየሁሽ። ጥቁር መደርደሪያ ላይ የምትመለከታቸው በ21 ናቸው። እዚህ ጋር ደግሞ የምትመለከታቸው 18 ናቸው። እነዚህ ደግሞ የምትመለከታቸው ምንድናቸው? ማጫወቻዎች ናቸው። 18 ካራት ሆኖ የሀብል ፔንዳንቶች ማጫወቻዎች ናቸው ማለት ነው። በእነዚህ አነስ ያለም አለ፣ እንደዚህ ተለቅ ያለም አለው። ይሄ ጎላ ብሎ ይታያል። ጎላ ብሎ ይታያል። ግራሙ ግን ቅድም እንዳልኩሽ እንደ እይታ ላይ እንዳለው ትልቅ ሳይሆን ግራሙ አነስ ያለ ነው። አሁን ይሄ ግራሙ 2 ግራም ከ20 ነች። 2 ግራም ከ20 ግን አይን ላይ ሲታይ ኦልሬዲ ሰው እንደዚህ ቢያየው 10 ግራም 15 ግራም ብሎ ነው የሚገምተው። ግን ውስጡ ባዶ ስለሆነ እንደዛ ነው የሚሆነው።
ከነዚህ በእነዚህ ላይ ደግሞ በ18ቶች ላይ በምንከተበት ኤክስትራ ደግሞ የምንላቸው አሉ። አሁን እነዚህ የምታያቸው ነጭ ወርቅና ቀይ ወርቅ ቅልቅል ናቸው። እነዚህ ነጩ ወርቅ ነው። ነጭ ወርቅና ቀይ ወርቅ ቅልቅል ናቸው። እነዚህ ኤክስትራ ይባላሉ። በዋጋቸውም 30 ሺህ ብር ነው የሚሸጡት ማለት ነው። ኤክስትራ ዲዛይን በሚለው ማለት ነው። እነዚህ ደግሞ በምትመለከችበት ሰዓት አሁን እነዚህ የምትመለከቻቸው የራሳቸው ቀለበት አላቸው። የራሳቸው ቀለበት አላቸው እንትን አላቸው። ግን ምንድናቸው እነዚህ የከበሩ ድንጋዮች ናቸው ማለት ነው። ኖርማል እነዛ ፈርጦች ላይ ስታያቸው እንደነበሩ ሳይሆን የከበረ ድንጋይ ነው። የ1 ግራም ዋጋ 52 ሺህ ብር ነው። በዚህ ይሄኛው ወደድ ይላል ትንሽ። ምንድነው ያስወደደው ነገር በላዩ ላይ የምትመለከታቸው እነዚህ ጌጦቹ ኖርማል ስቶን ሳይሆኑ የከበረ ድንጋዮች ናቸው። ይሄ ማዕድኖች ስለሆኑ ዋጋቸው ትንሽ ከፍ ይላል። ይሄኛውም እንደዛው ናቸው። ይሄን የምትመለከታቸው ይሄኛው ቀለበት አለው ነው ቀለበት ነው ያለው። ይሄኛው ደግሞ ብቻውን ማጫወቻ ብቻውን ነው ያለው ማለት ነው። ያንገት ብቻ ነው። እነዚህም የከበሩ ድንጋዮች ነጫጮቹ እንደዚህ የምታያቸው ዳይመንድ ናቸው። ከላይ ደግሞ ያሉት ሩቢ ናቸው። እነዚህ ዳይመንድ ናቸው። አዎ ትንንሾቹ ዳይመንድ ናቸው። ቀያዮቹ ደግሞ ሩቢ ናቸው። እነዚህ በተመሳሳይ ዋጋ 52 ሺህ ብር ነው የሚሸጣቸው በግራም ማለት ነው። አዎ ይሄን ደግሞ በምትመለከችበት ጊዜ ነጭ ወርቅና እቺኛዋ ማንጠልጣያዋ ነጭ ወርቅ ነች። እቺኛዋ ደግሞ ዳይመንድ ነች ማለት ነው። ይሄኛው አሁን በግራም የሚሸጥበት ዋጋ 285 ሺህ ብር ነው። 1 ግራም የሚሸጠው ማለት ነው። እቺ ሙሉ ለሙሉ የምታዩት ዳይመንድ ነች ማለት ነው። ስንት ግራም ነው አሁን ይሄ? ይሄኛው ወደ 5 ግራም ተኩል አካባቢ ነው። ስለዚህ 1 ሚሊዮን ያልፋል ማለት ነው። ያልፋል። አዎ። እሺ ሌላ እስኪ ያሳየኝ በጣም ቆንጆ የምትለው። እዚህ ጋር ደግሞ የምንመለከትበት ሰዓት ምንድነው ተለቅ ያሉ ሀብሎችና አነስ ያሉ ሀብሎችን ነው የምንመለከተው። ኮምፕሊት ነገሮች አሉ ሙሉ ለሙሉ የሆኑ እና ደግሞ ለብቻቸው ሀብል ብቻቸውን ነው የምናገኘው ማለት ነው። ለብቻ የሆኑት ማለት አሁን እነዚህ የምታያቸው ሀብሎች ብቻቸውን ናቸው ማለት ነው። አሁን እነዚህን በምናይበት ጊዜ ምንድነው 21 ካራት ናቸው። የውጪ 21 ካራት ናቸው። ባህሬን ናቸው። ሁሉም የባህሬን ወርቆች ናቸው። በግራም 32 ሺህ ብር ነው የሚሸጡት። 21 ካራት ናቸው። እነዚህ ምንድነው ሁሌ በማንኛውም ቀን ላይ ባዘቦትም ቀን የሚለበሱ ሀብሎች ናቸው ማለት ነው። ዲዛይናቸው እንደምታዩ የተለያየ ዲዛይን አለው። ግራማቸውም ልክ እንደዛው እንደ ዲዛይናቸው የተለያየ አይነት ነው የሚሆነው ማለት ነው። አሁን እቺ አነስ ያለች ትመስላለች እንጂ ግራሟ ተለቅ ያለች ነች። 5 ግራም ምናምን ነች። ውስጡ ምንድነው ድፍን ነው። ሙሉ ለሙሉ ድፍን ሆኖ ስለተሰራ 5 ግራም ነች እቺ። አሁን እነዚህስ ወፈር ያሉት ስንት ግራም? እነዚህ ደግሞ እንደምታዩ አይን ላይ ወፍራም ይመስላል። 3 ግራም ተኩል ነው። ከዚህኛው ያንሳል እንትኑ ምንድነው ይሄ ክፍት ነው ባዶ ነው ውስጡ። ይሄኛው ደግሞ ድፍን ነው ሙሉ ለሙሉ ጥቅጥቅ ብሎ የተሰራ ስለሆነ ነው ይሄኛው ግራሙ ከፍ ያለው። አንዳንድ ሰው አነስ ያለ ነገር ሆኖ ግራም የሚመዝን ነገር የሚፈልጋል። ለምንድነው አብዛኛው ሰው አሁን ሰዓት ወርቅ የሚገዛው ከማጌጥ ባሻገር ምንድነው እንደ ንብረት መያዣ ፍራንክ ማስቀመጫ ብሎ ስለሚያስበው እንደዛ አይነት ነገሮችን ይወስዳል ማለት ነው። በችግር ጊዜም ያው የምናጌጥበት ነው። ችግር ጊዜ ደግሞ የምንወጣበት ነው ወርቅ ማለት ነው። ይሄ ማለት እነዚህ አሁን እንደዚህ እንትናሽ ናቸው። ኖርማል በማንኛውም ጊዜ የሚለበሱ ናቸው ማለት ነው። ካዡዋሊ አንገት ወርቆች ናቸው እዚህ ጋር። አዎ ካዡዋሊ ሁሌም የሚለበሱ ናቸው ማለት ነው። እነዚህ ነው የምትመለከችበት ሰዓት በጣም ቀጫጭን ሀብሎች ናቸው። ከ1 ግራም ጀምሮ ናቸው ማለት ነው። እቺ በምትመለከችበት ሰዓት 1 ግራም ነች። እቺ በጣም ቀጠን ያለች በጣም ቀጭን ነች። አዎ ሀብል ነች። 1 ግራም ነች። አሁን እኔን ብትወስጂው 1 ግራም ከ20 1 ግራም ከ20 እዚህ ጋር ብትመጪ 1 ግራም ተኩል። ይሄኛው ብትወስጂው ትልቅ ይመስላል እንጂ 1 ግራም ከ30 ነው። አሁን ይሄ ሀብሉ ብቻውን ማለት ነው። እነዚህ እንዳለ የምትመለከታቸው ምንድናቸው 21 ካራት ናቸው። ለግራም 32 ሺህ ብር የሚሸጡ እቃዎች ናቸው ማለት ነው። ለወንድ የሚሆኑ አሉ እንደዚህ ቀጠን ያለ ግራም ኖሯቸው ለወንድ የሚሆኑ አሉ። ኖርማል እንደዚህ አሁን እነዚህን በምትመለከችበት ሰዓት አሁን እነዚህ በምታይበት ሰዓት አብዛኛው ጊዜ ወንዶች የሚለብሱት ናቸው። ቀጠን ያለ ናቸው። አሁን ይሄኛው 3 ግራም ከ30 ነው። ይሄኛው 4 ግራም ነው። ይሄኛው 4 ግራም ተኩል ነው። ይሄ ትንሽ ወፈር ይላል። 4 ግራም ተኩል ነው ማለት ነው። ኖርማሊ የውጪ ናቸው። ሁሉም እዚህ ጋር የምትመለከታቸው የውጪ ናቸው። ሀብል ደግሞ ሆነው ራሳቸው ማጫወቻ የማይፈልጉ የራሳቸው ጌጥ ያላቸው አሉ። አሁን እዚህ ጋር እነዚህን በምትመለከችበት ሰዓት የራሳቸው ጌጥ ነው ያላቸው ማለት ነው። ይሄኛው ሀብል ነው፣ የራሱ ጌጥ ነው ይሄኛው። ስንት ግራም ነው ይሄኛው? 4 ግራም ነች። እቺ ሙሉ ለሙሉ የራሷ ጌጥ ነው። ምንም ማጫወቻ ምንም አትፈልግም። ሁሌም የምትለበስ ነች ማለት ነው። ይሄንንም በምንመለከትበት ሰዓት አጠገቡ የሚገኘው በምንመለከትበት ሰዓት ልክ የራሱ እነዚህን የምታያቸው ማጫወቻው የራሱ ከራሱ ጋር ፊክስ የሆነ ነው ማለት ነው። የነዚህ ዋጋ ስንት ነው? የነዚህ ከ18 ካራት ናቸው እነዚህ።
ለ1 ግራም 28000 ብር ነው የሚሸጡት ማለት ነው። አሁን ደግሞ እስቲ ከፍ ወዳሉት ያለ ነው የሰርግ ወቅትም ላይ እንደመሆኑ ለፕሮግራም የሚሆኑ እነዚህ ደግሞ ከላይ የምትመለከቻቸው ብዙ ጊዜ ለፕሮግራም የሚለበሱ እቃዎች ናቸው። በ21 ካራት አለ፣ በ18 ካራት አለ ማለት ነው። አሁን እዚህ ጋር የምትመለከቻቸው ይሄኛው ሀብል የላይኛው እቺኛዋ 21 ካራት ነች። ሁሌም ትለበሳለች። ለፕሮግራምም ብትለብሺው ከተለያዩ ልብሶች ጋር የሚሄድ እቃ ነው። ደመቅ ያለ ነው። 6 ግራም ተኩል ነች እቺ ማለት ነው። 6 ግራም ተኩል ነች። አሁን እቺ ግራሙም ከፍ ያለ ነው። እቺ ደግሞ የምትመለከቻት መስቀል ነች እና የማርያም ምስል አለት አንድ ላይ የተያያዙ ናቸው። እነዚህ እቺ በጣም ታምራለች። በጣም የሚያምር ነው። 18 ካራት ኤክስትራ ናቸው ማለት ነው። እቺኛዋ 18 ካራት ኤክስትራ ነች። ለግራሟም ዋጋዋ ከኖርማል 18 ከሚሸጥበት ትንሽ ከፍ ያለ ግራም 30000 ብር ነች ማለት ነው። በግራም ይሄ 30000 በግራም 30000 ብር ነው። ይሄኛው 32000 ብር 21 ካራት ነው። 32000 ብር ነው። መልካም። እነዚህ የሀገር ውስጥ ናቸው። እነዚህ የውጭ እንዳለ ከዚህ በኋላ ማሳይሽ እቃዎች ሁሉም የውጭ ናቸው ማለት ነው። የሀገር ውስጡ አብዛኛው ጊዜ የምንጠቀመው ምንድነው ቀለበቷ ላይ ነው ፎከስ የምናደርግበት ማለት ነው። እነዚህ ይሄ ነው የምትመለከሽበት ጊዜ የትግራይ ወርቅ በመባል በእንትን ይታወቃል። በተለምዶ የትግራይ ወርቅ ነው የሚባለው። ለሰርግ ለፕሮግራም እና የሚደረጉ ናቸው ማለት ነው። የራሱ እንትን አለው፣ ሀብል አለው፣ የጆሮ አለው፣ ከራሱ ሀብል አለው። ሀብሉን ከፈለግሽ በፈለግሽው አይነት ማድረግ ትችላለሽ። በገመድም መልበስ ይቻላል። በክር በጥቁር ክርም አርግተው በጥቁር ክር አርግተው መልበስ የሚችሉት ነገር ነው ይሄ ማለት ነው። ይሄኛው ሙሉ ለሙሉ 100 ግራም ነው ከነ ሀብሉ። አዎ የግራም ዋጋውስ ምን ያህል ነው? የግራም ዋጋው 32000 ብር ነው። ከጎን ያለችው መስቀል በጣም እቺ ደግሞ በምንመለከትበት ሰዓት መስቀል ነች። 18 ካራት ነች። እቺም ከና ሀብሏ 18 ካራት ነች። መስቀል ነው። ይሄም ብዙ ጊዜ ያው ፕሮግራም ሲኖር ምናምን ከሀበሻ ቀሚስ ጋር የሚለበስ ነገር ነው። እነዚህም 18 ካራት ናቸው። የውጪ ናቸው። ለግራም 25000 ብር 28000 ብር ነው የሚሆነው። ግራሙ ስንት ነው የዚህ? ይሄ ግራሙ መስቀሉ ብቻ ወደ 25 ግራም ነው። ከና ሀብሉ ከሆነ ወደ 37 ግራም 38 ግራም አካባቢ ናቸው እነዚህ። መልካም። እሺ ሌላስ ያሳየኝ። አጠቃላይ እዚህ ጋር መደዳ ላይ ያሉት በሙሉ መደዳ ላይ ያሉት አሁን እነዚያው ኤክስትራ። እቺኛው ደግሞ የምታያት 18 ካራት የጣሊያን ነች። ኤክስትራ ነች። የጣሊያን ወርቅ ነው። ቅድም ስናያቸው እንደነበረው ማጫወቻዎቹ ቀለል ያሉ ናቸው። ማጫወቻውም የጆሮም ቀለል ያለ ናቸው እነዚህ። አሁን እነዚህ ለፕሮግራም ሁሉ የምትለብሻቸው ለፕሮግራም የምትለብሻቸው ናቸው ማለት ነው። ኤክስትራ ናቸው እነዚህ። ለግራም ለ30000 ብር ነው የሚሸጡት ማለት ነው። ለምን ኤክስትራ ዲዛይን ናቸው። የጣሊያን ወርቆች ናቸው እነዚህ። ከዱባይ ከባህሬን የሚመጡ ሳይሆን ከጣሊያን ቀጥታ የሚመጡ ወርቆች ናቸው ማለት ነው። ስንት ግራም ነው ይሄኛው? ይሄኛው ሙሉ ለሙሉ ከእንትኑ ብቻ ከሆነ የጆሮና ማጫወቻው ከሆነ ወደ 10 ግራም ነው አንድ ላይ ማለት ነው። አንድ ላይ ሀብሉን ከጨመርሽው ሀብሉን በፈለግሽው ማድረግ ስለምትችል በዚህኛው ከሆነ ሀብሉ 10 ግራም ነው ለብቻው፣ አንድ ላይ 20 ግራም ይሆናል ማለት ነው። ግን ሰው እንደ ምርጫው እንደ ፍላጎቱ ሀብሉን መቀያየር ይችላል ማለት ነው። መልካም። እኛዋ ደግሞ በምትመለከችበት ሰዓት እሷ ደግሞ ወፈር ያለች ናት። እስካሁን ካየናቸው ወፈር ያለ ይመስላል እንጂ እንደ እንትኑ ወፈር ያለ አይደለም። ግራሙ ይቀንሳል ግራሙ ይቀንሳል ማለት ነው። አሁን ይሄኛው የምትመለከችው እጅሽ ላይ እየው ስፖንጅ ነገር ነው። ስፖንጅ ዳንቴል ነገር ነው። እነዚህ ኤክስትራ ናቸው። ዲዛይናቸው ዳንቴሉ ወርቅ ነው። ከስር እንደምታየው ሌላ የራሱ ደግሞ ወፈር ያለ ደግሞ ሀብል ከውስጡ አለው። ከውስጡ ጠጠር ነገር ያለው ሀብል አለ። ስለዚህ ሀብሉ በዳንቴል ተደርጎ ማለት ነው። ሀብሉ በዳንቴል ተደርጎ 21 ካራት ኤክስትራ ናቸው። እነዚህ ለየት ያሉ ነው። ዋጋቸውም ልክ እንደነዛው ይጨምራል ማለት ነው። አሁን ኖርማሊ የሚሸጡት 21 ካራት 32000 ብር አይደለ? በእነዚህ ሲሆን 35000 ብር ነው የሚሆነው ግራሙ ማለት ነው። ስንት ግራም ነው ታዲያ? ይሄኛው አሁን ሀብሉ ብቻውን 13 ግራም ነው። ከነማጫወቻው ከሆነ እቺ 9 ግራም ነች። ወደ 20 ምናምን ግራም ይሆናል ማለት ነው። ካምኔቺን በጣም ነው የወደድኳት። እቺኛው በጣም ታምራለች። ለየት ያለች ወጣ ያለች ቃለች። ይሄኛው ነው የምትመለከቺበት ሰዓት ላይ ምንድነው እነዚህ አሁን ኤክስትራ። ይሄም ልክ እንደዚህ ኤክስትራ ነው። ምን አለው ላይ ሮዝ ጎልድ አለው፣ ዋይት ጎልድ አለው እና ጎልደን ጎልድ አለው ማለት ነው። እነዚህ የምታያቸው 3 አይነት ከለር ወርቅ በአንድ ላይ የያዘ ማለት ነው። እኛ ሀገር ላይ ብዙ ጊዜ ይሄን እንደዚህ አይነት እቃዎች አልተለመዱም። ኖርማል የምናውቀው ወይ ነጭ ነው ወይ እንትን ሮዝ ጎልድ የሚባሉት እነዚህ የምታያቸው ሮዝ ጎልዶች ናቸው ማለት ነው። በጣም ነው የሚያምረው። አዎ ግራሙም ትንሽ ያው ይሄ እነዚህም ወርቆች ከበድ ይላል። አዎ ጎልደኖቹም ወርቆች ናቸው። እነዚህ የምታያቸው ነጫጮቹ ወርቅ ናቸው። ብራስሌት አለው፣ የጆሮ አለው፣
የአንገት ሀብል አለው። ሙሉ ለሙሉ ወርቅ ነው፣ በተለያየ ከለር የተሰራ ወርቅ ነው ማለት ነው። ይሄ አሁን ግራሙ ከፍ ያለ ነው፣ ወደ 80 ምናምን ግራም 87 ግራም ሙሉ 87 ግራም ነው። በግራም 35000 ብር ነው ይሄን የሚሸጠው። የምን ሀገር ወርቅ ነው? እነዚህ የባህሬን ናቸው። በጣም የሚያማምሩ እቃዎች ናቸው እነዚህ። አሁን አብዛኛው ቦታ ላይ የምታገኛቸው እቃዎች አይደሉም፣ ከስንት አንድ ቦታ ነው የሚገኙት። ወጣ ያለ እቃዎች ስለሆኑ እንትና የሚሉት ማለት ነው። በጣም ቆንጆ እቃ ነው። እሺ ሌላስ? ያ ደግሞ ማሳየሽ ምንድነው አሁን ይሄኛው ሰንሰለት ነው፣ ተለቅ ያለ ልክ ይሄኛው እንደዛኛው ሮዝ ጎልድ አለው። 18 ካራት ነው ግን ክብደቱም ቀለል ያለ ነው ይሄኛው። አዎ አይን ላይ ሲታይ ግን ትልቅ ነው የሚመስለው። 9 ግራም ከ80 ነው፣ 10 ግራም እንኳን አይሞላም። አሁን ይሄ አይን ላይ ግን ሲታይ ተለቅ ያለ እቃ ነው የሚመስለው፣ ወፈር ያለ ነው የሚመስለው ማለት ነው። በእነዚህም 18 ካራት ኤክስትራ ናቸው። ይሄኛውም ቅድም እንዳሳየውሽ ልክ እንደዛኛው ዋይት ጎልድ አለው፣ ሮዝ ጎልድ አለውና ጎልደን ጎልድ አለው ማለት ነው። ሮዝ ጎልዶቹ እዚህ ጋር የምናያቸው እነዚህ የምናያቸው ሮዝ ጎልዶች ናቸው። እነዚህ ደግሞ ዋይት ጎልዶች ናቸው። ዋይት ጎልድ እና ሮዝ ጎልድ አንድ ላይ ተቀላቅለው ናቸው እነዚህ። አሁን እነዚህ እንደዚህ ካሜራው ላይ በግልጽ ላይ ይታይ ይችላል። የሚታያቸው እነዚህ አይሻቸው አይን ላይ ስታዩ ሶስት አይነት ከለር ነው የሚያወጣው። እንዲህ ስታረጁ ምንድነው እነዛ የሶስቱ አንድ ላይ ኮምቢኔሽን ሆኖ ሲሰሩ የሚያመጣቸው ከለር ነው ማለት ነው ይሄ። አሁን አንገት ላይ ተደርጎ ሲለበስ ለየት ያሉ ዲዛይኖች ነው። ስንት ግራም ነው ይሄኛው? 10 አለ። ይሄኛው 9 ግራም ከ80 ነው፣ 10 ግራም አልሞላም ማለት ነው። እነዚህ የምታያቸው ባለ ሁለት ሆኖ አንድ ነው፣ ግን ሁለት ማጫወቻ ድርብ ነው ያለው። አንደኛዋ እዚች አንገት ላይ ተቀራለች፣ አንደኛዋ ደግሞ እዚህ ደረት ላይ ተቀራለች። እንዲህ ከፈታ ያለ ልብስ ሲለበስ በጣም ነው የሚያምረው። እዚህ ላይ መጥቶ የሚቀመጥ እቃዎች ስለሆኑ ማለት 21 ካራት ናቸው። ተመሳሳይ ነው ዋጋቸው፣ የሚሸጥበት ዋጋ ተመሳሳይ ነው ማለት ነው። በጣም ያማምራሉ። እነዚህን ደግሞ በምትመለከቺበት ሰዓት 18 ካራት ኤክስትራ ናቸው። ነጭ ወርቅና ጎልደኑ አንድ ላይ ተቀላቅለው ሀብሉ ላይ ልክ እንደዚህ ተገምዶ ነው ያለው ማለት ነው። አንድ ላይ የተገመዱ እነዚህ ፈርጦቹ ኖርማል ስቶኖች ናቸው፣ እንትን አይደሉም፣ ስቶኖች ናቸው። ሀብሉ ላይ ግን ያለው ሀብሉ ላይ ነጭ ወርቅና ኖርማል የተለመደው ወርቅ ጎልደን ወልድ ነው የምንለው። ግራሙ ይሄኛው ምን ያህል ነው? ይሄኛው ግራሙ እንደዚህ ለምታዩ ትልቅ አይደለም፣ አይን ላይ ነው እንጂ ትልቅ የሚሆነው። ግራሙ አነሳ ነው፣ 17 ግራም አካባቢ ነው። 17 ግራም። ዋጋውስ ምን ያህል ነው? የግራሙ ዋጋው 30,000 ብር ነው። ይሄኛው ፍላጎት ላለው ሰው ከፈለገ የራሱ ይኸው እንትን አለው፣ አምባር አለው። ልክ እንደዚህ የእጅ አምባር አለው። አምባሯም እንደዚህ አንድ ላይ ከሆነ ወደ 20 ግራም አካባቢ 21 ግራም አካባቢ ይደርሳል። ለሚፈልግ ሰው እንደዚህ አይተን እንሸጠዋለን። ላልፈለገ ሰው ደግሞ ከሆነ አምባሯ ለብቻዋ ይሄን ለብቻው መሆን የሚችል እቃ ነው ማለት ነው። ይሄን በምትመለከችበት ሰዓት ምንድነው ይሄ ለፕሮግራም የሚሆን ብዙ ጊዜ አብዛኛው ጊዜ ለጥሎሽ ምናምን የሚሰጥ እቃ ናቸው። እነዚህ ግሬስ ያላቸው ነገር ተለቅ ያለ ነው። ፍላወር ነው፣ በወርቅ አበባ በወርቅ ተሰርቶ ማለት ነው። እነዚህ እንቡጥ ያልፈነዱ አበቦች ናቸው፣ ገና እንቡጦቹ ማለት ነው። ልክ ያን ለማስመሰል ተደርጎ የተሰራ ነው። በጣም የሚያምር እቃ ነው። አንገት ላይ በሚለበስበት ሰዓት በጣም ግሬስፉል ነው የሚያደርገው ማለት ነው። ይሄም 21 ካራት ነው። አዎ ቆንጆ ዲዛይን ነው። 21 ካራት ወደ 50 ግራም ነው ብቻውን። ለሚፈልግ ሰው ግን ብራስሌት አለው፣ የጆሮ አለው፣ ቀለበት አለው ማለት ነው። ኮምፕሌት አለው ለሚፈልግ ሰው። ብቻውንም ግን መውሰድ ለሚፈልግ ሰው ብቻውን አለ ማለት ነው። አዎ ይሄም 18 ካራት ኤክስትራ ነው። ነጭ ወርቅና ይሄኛው ተመችኛው 21 ነች። ምንድነው የሚለያቸው? እዛ ጋር የራሱ የሆነ ማጫወቻ ክብ ነገሮች ምናምን አሉት። ይሄኛው ደግሞ ባዶ ነች። እቺኛዋ ደግሞ 18 ካራት ነች። ነጭ ወርቅና ቀይ ወርቅ ድብልቅ ማለት ነው። የተለመዱ ስራዎች ናቸው እነዚህ። ይሄኛው ሀብሉ ብቻውን 32 ግራም ነው። እቺኛዋ 4 ግራም ነች። እሷ ቀለል ያለች ነች። 4 ግራም ነች ማለት ነው። የግራም ዋጋቸው 30,000 ብር እና 32,000 ብር ማለት ነው። እቺ ደግሞ ምንድነች? አሁን እንደምታዩት አጠር ያለች ነች። ኖርማሊ አንገት ላይ ሲለበስ እዚህ ጋር ሳይሆን የሚሆነው አሁን ወጣቶች አይተሽ ከሆነ እዚች አንገታቸው ላይ እንደዚህ ጥልቅ የምትደረግ ላስቲክ ነገር የሚያደርግ ልክ እንደሷ ነች የምትደረገው። አጭር ነች። መታልክ አንገት ላይ እንደዚህ ነው የምትሆነው፣ ልጥፍ ነው የምትለው ማለት ነው። እቺ ቨርቻሲዋ ፊት ለፊት ነው የምትታየው ማለት ነው። 18 ካራት ነች። ይሄ ትልቅ ነው፣ 37 ግራም ነው። ተለቅ ያለ ነው። የግራም ዋጋው 28,000 ብር ነው። ልክ እነዚያ በቦርሳ በምናምን የተለመዱ ብራንዶች ናቸው። ይሄን ቨርቻሲ፣ ጉቺ ምናምን የምንላቸው ልክ በእንደዚህ አይነት አላቸው። የምናውቃቸው ብራንዶች በእንደዚህ ተሰርተው የመጡ ናቸው ማለት ነው። እንደዚህ አይነት ደግሞ ኮምፕሊት እቃዎች አሉ።
ሙሉ ለሙሉ እንትን ያለው ይሄም ልክ እንደዛው ነጭ ወርቅ አለው ሲልቨር ጎልደን አለው ስለዚህ በደንብ ኤክስትራ ዲዛይን ያላቸው ናቸው ማለት ነው እዚህ ጋር እንትን የምንለው አሁን በተጨማሪ ደግሞ ብዙ ጊዜ አሁን የሰው ጥያቄ የሚሆነው ምንድነው የወርቅ በምንገዛበት ሰዓት ላይ በምንድነው የምናረጋግጠው ወርቅ መሆኑን ሪል መሆኑን የሚባል የብዙዎች የሆነ ጥያቄ አለ በዚሁ ለመግለጽ ያህል ምንድነው ወርቅ ብዙ አይነት ወርቅ ነው ያለው ለእያንዳንዳቸው የራሳቸው የሆነ መፈተሻ አለው በፈር ቴስት የሚባል ነገር አለ በሱ ነው ቴስት የምናደርገው ማለት ነው እንዴት ነው ቴስት የሚደረገው የሚለውን ነገር በተግባር ላሳይሽ እሺ እነዚህ የምትመለከታቸው መፈተሻዎች ይሄኛው 18 ካራት መፈተሻ ነው ይሄኛው ደግሞ 21 ካራት መፈተሻ ነው ማለት ነው አሁን እንዴት ነው የምናደርገው ፈሳሾች ናቸው ማለት ነው ፈሳሾች ናቸው ሁለቱም ፈሳሾች ናቸው ማለት ነው ይሄኛው አሁን እዚህ ላይ እንጽፈዋለን ደመቅ አድርገን እንጽፋለን ከዛ በኋላ አሁን ይሄ ሁለት ቦታ ላድርግና ላሳይሽ ልዩነቱን 21 ካራት ስለሆነ ይሄ አሁን ሁለቱንም ብናረግበት ምንም አይነት ሪአክሽን አይሰጥም ማለት ነው ያው 18 ካራቱን ነው ያረኩበት ያለሁት እንደምታዩ የተጻፈው ነገር ቁልጭ ብሎ ቁጭ ነው የሚለው ጎልቶ ይታያል አዎ ይሄንን ብታረዩ 21 ካራት መፈተሻ ነው ምንድነው የሚሆነው ልክ እንደ እንትኑ ጎልቶ ቁጭ ብሎ ነው እንትን የሚለው የሚታየው ማለት ነው ወርቅ ካልሆነ ምን አይነት ሪአክሽን ነው የሚያሳየው ወርቅ ካልሆነ ደግሞ አሳይሻለሁ ይሄ አሁን 21 ካራት አለፈልን ማለት ነው 18 ካራቱን ደግሞ በምንመለከትበት ሰዓት ምንድነው የምናደርገው አሁን እቺ ያው 18 ካራት መፈተሻ ነው ይሄኛው ደግሞ 21 ካራት መፈተሻ ነው አሁን ምን አይነት ልዩነት ይሄኛው ጠፋ ምንድነው ያረኩበት 21 ካራት መፈተሻ ነው ስለዚህ 21 ካራት አይሞላም ማለት ነው በ18ቱ ደግሞ ምን ሆነ ቁጭ ብሎ ቀረ ማለት ነው ልክ እንደዛው ወርቅም ካልሆነ አርቲፊሻል የሆነ ነገር አሁን እዚህ ጋር ጽፈሽ ብታረጊው በ18ቱም በ21ዱም ጥፍት ብሎ ይጠፋል ማለት ነው አሁን አንዱ የጠፋው አንዱ የተቀመጠው ለምንድነው የካራት ልዩነት ስላለ ነው የመጣው ወርቅ 18 ካራት ነው በ18ቱ ሳረጋው ቁጭ አለ በ21ዱ ግን በዚህኛው መፈተሻ ሲፈትሽው ምን ሆነ ጠፋ ማለት ነው ስለዚህ ወርቅ መሆኑንም ካራቱንም ማረጋገጫ ይቻላል ማለት ነው በዚህ ስለዚህ እናንተ ጋር የሚገዙ ደንበኞች እንግዲህ እኛ ጋር የሚገዙ ደንበኞች በሁለቱም ፈትሸን አሳይተን አስረድተን ስለ ገበያው ብቻ ሳይሆን ስለ ወርቁም ኳሊቲው ያለውን ነገር ልዩነቱን በደንብ አስረድተን ነው የምንሸኛቸው ማለት ነው በጣም አሪፍ ነው አብዱ እንግዲህ ከወርቅ ሌላስ ምን ነገሮችን ትይዛላችሁ ከወርቅ ሌላ የምንይዘው ምንድነው ሲልቨሮችን እንይዛለን ማለት ነው ሲልቨር የውጪ ሲልቨሮች አሉ የሀገሩ ሲልቨሮች አሉ ማለት ነው እዚህ ጋር የምታያቸው እነዚህ ብራስሌቶቹና ቀለበቶቹ የውጪ ናቸው የቱርክ እቃዎች ናቸው ኤክስትራ የሚባሉት ማለት ነው እዚህ ጋር ደግሞ የምትመለከቻቸው እነዚህ ሀብሎቹ የጣሊያን ሲልቨሮች ናቸው የውጪ ናቸው ማለት ነው እዚህ ጋር ደግሞ መተሽ የምትመለከቻቸው እነዚህ መስቀሎቹ እንዳለ ሙሉ ለሙሉ የሀገር ውስጥ ናቸው የሀገር ውስጥ የራሳችን እዚህ የሚመረቱ ናቸው ማለት ነው ለግራምም ለሚሸጥበት ዋጋ ልዩነት አለው የቱርኩ ከሆነ 1200 ብር ነው ኖርማሊ የጣሊያኖቹ ኖርማሊ የተለመዱት ደግሞ ከሆኑ 1100 ብር ናቸው የሀገር ውስጥ ደግሞ ከሆነ 950 ብር ናቸው ማለት ነው በጣም አሪፍ ነው አብዱ እንግዲህ እናንተ ጋር ደንበኞቻችሁ መጥተው በትዕዛዝ ወርቆችን ማስመጣት ቢፈልጉ ትዕዛዝ ትቀበላላችሁ አዎ በሚገባ በትዕዛዝ እንቀበላለን ከውጪ ማስመጣት የሚፈልጉትን እናመጣላችኋለን በተጨማሪ ደግሞ እዚሁ ሀገር ውስጥ መሰራት የሚችሉ ነገሮችን በትዕዛዝ ሰርተን በተወሰኑ ቀናቶች በ3 እና በ4 ቀናቶች ሰርተን ማድረስ እንችላለን በተጨማሪ ደግሞ የምንሰጣቸው አገልግሎቶች ምንድናቸው የአሮጌ ወርቆችን እንገዛለን እንለውጣለን የተበጣጠሱ ወርቆችን በአዲስ ኤክስቼንጅ አድርገን የሚያስጨምረውን ጭማሪ የእጅ ዋጋውን ከፍለው መቀየር ይቻላል እንገዛለን እንሸጣለን እንለውጣለን እንሰራለን
እነዚህ ነገሮችን ማሳጠብም የሚፈልግ ሰው ካለ እንሰራለን ማለት ነው። ወርቆችንም ብሮችንም አጥበን አዲስ እንደነበሩ አተን እንመልሳለን። መልካም አብዱ፣ እንግዲህ የኛ ተመልካቾች እዚህ መጥተው ወርቆችን ወይም ደግሞ ብሮችን መግዛት ቢፈልጉ እንዴት ነው የሚያገኟችሁ? አድራሻችሁን ንገረን እስቲ። እኛን ለማግኘት በተለያዩ አማራጮች ማግኘት ይችላሉ። አንደኛ በአካል ሱቃችን ድረስ መምጣት 4 ኪሎ ኢንዱስትሪ ሚኒስቴር ፊት ለፊት በሚገኘው ሱቃችን መጥተው ማግኘት ይችላሉ። ሁለተኛ ደግሞ መለክ ጂኦለሪ ብለው በቲክቶክ አካውንታችን ቢገቡ ማግኘት ይችላሉ። ሶስተኛ ደግሞ በስልክ ቁጥራችን ደውለው ማግኘት ይችላሉ በ0912 000915 ወይም ደግሞ 0923 60 1402 ብለው ቢደውሉ መለክ ጂኦለሪ ብለው ቢደውሉ እኛም ማግኘት ይችላሉ ማለት ነው። መልካም አብዱ፣ እንግዲህ ለሰጠኸኝ ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም ሁኚ። ተመልካቾቼ በመለክ የወርቅ መሸጫ የነበረኝ ቆይታ ይህንን ይመስል ነበረ። እንግዲህ ወቅታዊ የወርቅ ዋጋ ይህንን ይመስላል። ምን አሰባችሁ እናንተ? ኮሜንት ላይ ሀሳባችሁን ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቻው።